ጤና ይስጥልኝ። የዕለተ ሐሙስ ሐምሌ 16 2018 ዓ.ም የዋዜማ ዕለታዊ ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በአገራዊ የምክክር ሂደቱ ለኢትዮጵያ ቀጣይ አስተዳደራዊ አወቃቀር አህዳዊ፣ ፌዴራላዊና ኮንፌዴራላዊ የሚሉ ሶስት አማራጮች ለውይይት መቅረባቸውን ዋዜማ ከውይይት ሰነዱ ተመልክታለች። የአገራዊ ምክክር ጉባኤ በ8ኛ ቀን ውሎ በአጀንዳዎች ዙሪያ በጥቃቅን ቡድኖች ደረጃ ሲካሄድ የቆየውን የመጀመሪያ ምዕራፍ ምክክር አስቀጥሏል። በሰነዱ መሰረት ተመካካሪዎች የፌዴራል ስርዓትን ከመረጡ አሁን ያለው ስርዓት ያለምንም ማሻሻያ እንዲቀጥል፣ ድክመቶቹ ተገምግመው ማሻሻያ እንዲደረግበት ወይም ከብሔር ፌዴራሊዝም ወጥቶ ወደ ጂኦግራፊያዊ ፌዴራሊዝም እንዲሸጋገር የሚሉ አማራጮች ቀርበውላቸዋል። በተጨማሪም ከመንግስታዊ አወቃቀር ጋር በተያያዘ ፓርላሜንታዊ፣ ፕሬዝዳንታዊና የሁለቱ ቅይጥ ስርዓቶች በአማራጭነት የቀረቡ ሲሆን የፌዴራልና የክልል መሪዎችን የስልጣን ዘመን በጊዜ መገደብ የሚለውም በንዑስ አጀንዳነት ተካቷል። በሌላ በኩል አገሪቱ የምትመራበት የምርጫ ስርዓትን በተመለከተ የአብላጫ ድምፅ፣ ተመጣጣኝ የውክልና ስርዓትና ቅይጥ የውክልና ስርዓት የሚሉ ሶስት አማራጮች የቀረቡ ሲሆን የፖለቲካ ፓርቲዎች አደረጃጀትን በተመለከተ ደግሞ በዜጋ ተኮርና በብሔር ተኮር አደረጃጀቶች መካከል ያለው ልዩነት በዚሁ ምክክር እንዲፈታ መቅረቡን ዋዜማ የተመለከተችው ሰነድ ያሳያል። በሌላ በኩል የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ መግለጫ በሰጡበት ወቅት በትናንሽ ቡድኖች ደረጃ የሚደረጉ ውይይቶች ገና ስሜቶች የሚንጸባረቁባቸውና ወደ አመክንዮአዊ ድምዳሜ ላይ ሙሉ በሙሉ ያልደረሱ በመሆናቸው መረጃዎችን ሲያሰራጩ ጥንቃቄ ማድረጉ አስፈላጊ እንደሆነ አሳስበዋል። የምክክሩን ሂደት ምስጢራዊነትና አዎንታዊ አካሄድ ለመጠበቅ ተሳታፊዎች በስብሰባ አዳራሾች ውስጥ ሞባይል ስልክ እንዳይዙ ስምምነት መደረጉን ጠቅሰው ተሳታፊዎች በውይይቱ ወቅት ያለምንም ፍራቻና ገደብ ስሜታቸውን በነፃነት እንዲገልጹ ዋስትና ተሰጥቷቸዋል ብለዋል። ሆኖም በሰጡት ሐሳብ ምክንያት ከምክክሩ ውጪ እንዲጠየቁ እንደማይፈቀድና ኮሚሽኑ የዚህን ኃላፊነት ሙሉ በሙሉ እንደሚወስድ ገልጸዋል። የምክክር ሂደቱን በሚመለከት ተመካካሪዎች ከነገ ጀምሮ እያንዳንዳቸው በ10 ቡድኖች ደረጃ ያጠናቀሯቸውን ሪፖርቶች ለ50 ቡድኖች እንደሚያቀርቡና በቀጣዩ ሳምንት 4000 ተሳታፊዎች በ16 የተለያዩ ቦታዎች እያንዳንዳቸው በ250 ተከፋፍለው ውይይቱን እንደሚቀጥሉ ኮሚሽነሩ ተናግረዋል። ከሁለቱ ወለጋ ዞኖች ተፈናቅለው በደብረ ብርሃን መጠለያ ጣቢያዎች የሚገኙ ተፈናቃዮች ቁጥር ከ2000 በላይ መድረሱን ዋዜማ ሰምታለች። በተለይም ከሚያዝያ ወር ጀምሮ ባሉት 3 ወራት በሺዎች የሚቆጠሩ ተፈናቃዮች በብዛት ወደ ደብረ ብርሃን መጠለያ ጣቢያዎች እየገቡ እንደሆነ የገለጹት ምንጮች በተለይም ወይንሸት ተብሎ በሚጠራው መጠለያ ጣቢያ ከምስራቅና ምዕራብ ወለጋ ዞኖች የተፈናቀሉ ወደ 2575 ገደማ የሚጠጉ ሰዎች መግባታቸውን ነግረውናል። እንደ ምንጮቹ ገለጻ ከምስራቅ ወለጋ ዞን ሲቡስሬ ወረዳ ወጤ ከተባለ ቦታ ብቻ በቅርቡ ከ950 በላይ አባወራዎች የተፈናቀሉ ሲሆን ማንነትን መሰረት ባደረጉ ጥቃቶች ምክንያት ቀያቸውን ለመልቀቅ ተገደዋል። በየጊዜው አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎች እየገቡ መሆናቸውን ተከትሎ በወይንሸት መጠለያ ጣቢያ ከዚህ ቀደም 7000 ገደማ የነበረው የተፈናቃዮች ቁጥር በአሁኑ ወቅት 12465 መድረሱን የአካባቢው ምንጮች ገልጸዋል። የኢትዮጵያ ብሔራዊ ባንክ በኤሌክትሮኒክ መንገድ የተገኘ ሀብት ወይም ቨርቹዋል አሴት መጠቀም፣ መግዛት፣ መሸጥ፣ መለወጥና ግብይቶችን ማመቻቸት በጥብቅ የተከለከለ መሆኑን አስታወቀ። እገዳው በክሪፕቶ ከረንሲዎች ወይም ስውር የገንዘብ ዝውውር ላይ ብቻ የተገደበ ሳይሆን ለክፍያ፣ ለኢንቨስትመንት ወይም ለሌሎች መሰል ዓላማዎች በሚውሉ ማናቸውም የዲጂታል ወይም ኤሌክትሮኒክ ሀብቶች ላይ ተፈጻሚ እንደሚሆን ባንኩ ጠቅሷል። በዚሁ መሰረት የተጣለው እገዳ በእነዚህ ሀብቶችና በወረቀት ገንዘብ መካከል የሚደረግ ልውውጥን፣ በተለያዩ የዲጂታል ሀብቶች አይነቶች መካከል የሚደረግ ግብይትን እንዲሁም በኤሌክትሮኒክ መንገዶች የተገኙ ሀብቶችን መጠበቅ፣ ማስተዳደርና ከዚሁ ጋር በተያያዘ የፋይናንስ አገልግሎቶች ላይ መሳተፍን ያካትታል። ህብረተሰቡ ከእነዚህ እንቅስቃሴዎች እንዲቆጠብ ያሳሰበው ብሔራዊ ባንክ በማጭበርበር፣ በሳይበር ጥቃቶችና በገበያ ማጭበርበር ምክንያት ሊደርሱ ከሚችሉ ከፍተኛ የፋይናንስ ኪሳራዎች መጠንቀቅ እንደሚገባ አሳስቧል። የኢትዮጵያ መንግስት ብርን በስውር የገንዘብ ዝውውር ክሪፕቶ ከረንሲ ጥቅም ላይ እንዳይውል እርምጃ መውሰድ መጀመሩን ዋዜማ ከወራት በፊት መዘገቧ ይታወሳል።
ኢትዮ ቴሌኮም በ2018 በጀት ዓመት ከ215 ቢሊዮን ብር በላይ ገቢ ያገኘ። የዓመቱ ገቢ ካለፈው ዓመት የ33.2 በመቶ ብልጫ እንዳለው የኩባንያው ስራ አስፈጻሚ ፍሬሕይወት ታምሩ ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የኩባንያው የዳታና ኢንተርኔት አገልግሎት በተጠቀሰው በጀት ዓመት ከጠቅላላው ገቢው 31 በመቶ በላይ ድርሻ ነበራቸው ተብሏል። ኩባንያው በበጀት ዓመቱ 38.7 ቢሊዮን ብር ያልተጣራ ትርፍ ማግኘቱ የተገለጠ ሲሆን ትርፉ ካለፈው ዓመት የ51.9 በመቶ እድገት ማስመዝገቡንም ፍሬሕይወት ገልጸዋል። የኩባንያው ጠቅላላ ደንበኞች ብዛት ካለፈው ዓመት በ8.3 በመቶ ጨምሮ ከ90 ሚሊዮን በላይ መድረሱን ጭምር ፍሬሕይወት የጠቀሱ ሲሆን በበጀት ዓመቱ ቴሌብር 8.4 ሚሊዮን አዳዲስ ደንበኞች ማፍራት መቻሉንም አስታውቀዋል። የአፍሪካ የሰዎችና ሰብአዊ መብቶች ኮሚሽን የኢትዮጵያ መንግስት ሳውዲ አረቢያ ውስጥ በኢትዮጵያውያን ላይ የተላለፉ ፍርዶችን፣ የሞት ቅጣቶችን እንደገና እንዲታዩ ሁሉንም መንገዶች እንዲጠቀምና የሞት ፍርድ የተፈረደባቸውን ኢትዮጵያውያን ደህንነት ለማስከበር አስፈላጊ የዲፕሎማቲክና ቆንስላ እርምጃዎችን እንዲወስድ ጠየቀ። ኮሚሽኑ ሳውዲ አረቢያ ውስጥ በኢትዮጵያውያን ላይ የተጣለው የሞት ቅጣት በእጅጉ እንዳሳሰበው አስታውቋል። ከአደንዛዥ ዕፅ ጋር በተያያዘ በርካታ ኢትዮጵያውያን የሞት ቅጣት እንደሚጠብቃቸውና በተወሰኑ ኢትዮጵያውያን ላይ ቅጣቱ ተፈጻሚ እንደሆነባቸው መረዳቱን የጠቀሰው ኮሚሽኑ በርካታ ኢትዮጵያውያን የሕግ ውክልና፣ የቆንስላ ድጋፍ፣ የፍርድ ቤት የትርጉም አገልግሎትና ፍትሐዊ የፍርድ ቤት ብይን የማያገኙ መሆኑ አሳሳቢ መሆኑን ገልጧል። የኢትዮጵያ መንግስት ኢትዮጵያውያኑ የሕግ ውክልናና የፍርድ ቤት የትርጉም አገልግሎት እንዲያገኙና ከቤተሰቦቻቸው ጋር እንዲገናኙ ጥረት እንዲያደርግ በውጭ የሚገኙ ኢትዮጵያውያን ፍልሰተኞችን መብት የሕግ ጥበቃ መንገዶች በማጠናከር በሁለትዮሽ ግንኙነቶችና ጠንካራ የቆንስላ ድጋፎችን በመስጠት እንዲያስከብርም ኮሚሽኑ ጠይቋል። የኢትዮጵያ መንግስት ከሳውዲ አረቢያ ባለስልጣናት ከቀጠናዊና ዓለም አቀፋዊ ድርጅቶች ጋር በመተባበር የሁሉንም ኢትዮጵያውያን ፍልሰተኞች መብት እንዲያስከብር ጭምር ኮሚሽኑ አድርጓል። አፍሪካ ህብረት የየመን ሁቲ ኃይሎች በቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ የሚፈጽሙትን ጥቃት አወገዘ። የህብረቱ ኮሚሽን ሊቀመንበር ሙሐመድ ዩሱፍ ጥቃቱ በቀጠናው ሰላምና ጸጥታ ላይ ከባድ አንድምታ ይኖረዋል በማለት አስጠንቅቀዋል። የየመን ሁቲ ኃይሎች በቀይ ባህር ላይ በሚተላለፉ የሳውዲ መርከበኞች ላይ እገዳ መጣላቸውን ትላንት አስታውቀው ነበር። የሱፍ በንግድ መርከቦች ላይ ጥቃት መፈጸም እንዲሁም የባህር ትራንስፖርትን ለማስተጓጎል መሞከር በዓለም አቀፍ የባህር ላይ የተቃጣ ከባድ አደጋ መሆኑን አጽንኦት ሰጥተዋል። የንግድ መርከቦች በነጻነት የመጓዝ መብታቸውና የመርከብ ሰራተኞች ደህንነት እንዲከበር ያሳሰቡት የሱፍ በንግድ መርከቦች ላይ የሚፈጠር መስተጓጎል የባህር ንግድ ትስስርን፣ ዓለም አቀፍ የአቅርቦት ሰንሰለትን፣ የኢነርጂ ደህንነትንና በቀይ ባህር የንግድ መስመር ላይ ጥገኛ የሆኑ የበርካታ አፍሪካ ሀገራትን ኢኮኖሚያዊ ጥቅሞች እንደሚጎዳ ገልጸዋል። የሱፍ የየመን ሁቲ ኃይሎች በቀጠናው የንግድ መርከቦች ላይ ጥቃት መፈጸም በአስቸኳይ እንዲያቆሙና ዓለም አቀፍ የባህር ንግድ ሕግጋትን እንዲያከብሩ ጠይቋል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ጤና ይስጥልኝ።